በአጋጣሚ በድንገት ሞተ። ያሌ ሲሞት ያው ብቸኛ ነበርኩ በዚያን ሰዓት ይቁረጠኝ ከ3 ሰዓት በኋላ ከሞተበት ተነሳ። አዎ በቃ ብድግ አለ። በቃ ሲነሳ እርሶ ምን አድርገው ነበር? ጸሎት አድርገው ነበር? እግዚአብሔር በጸበሉ ላይ አድሮ ሲፈውስ ሰዎች ክፉ ሐሳብ ያደረባቸው በጽነው ይላሉ የሚል ሐሳብ አንስተዋል። አዎ ይላሉ ብዙ ሰዎች። አጋንንት ለምን ለፈለፉ እንዳይባልማ ክርስቶስም አንተ ኢየሱስ የዳዊት ልጅ ብሎ ራሱ ምስክር ሰጥቷል። እየለፈለ በሰዎች ላይ አድሮ ነው። ራስነቱን እኮ አይገልጽም። አጋንንት አይጨበጥም፣ አይዳሰስም። እጽዋት ነው ብላ ለሚናገሩ ሰዎችና ወይም እጽ አለባቸው ተብሎ ለሚባሉ ሰዎች ሰብስቦ ጉባኤ አድርጎ በላንተ መጽህን አቅርብ አንተ መጽህን እስኪ ታዩ ማለት አለበት። ይሄን መጠየቅ አለበት። ሳምበረክ ስንት ሴቶችን ሲሸመድድ ስንቱ አፈር ድሜ አስቀርቼ አልጋ ላይ አቆይቼ ግማሹን ገድዬ እንኳን ነገራቸው ንግግሩ የምናቅዳቸውን አንድ ሰውን እንዲህ አደርጋለሁ ብሎ ያወራል። ይሰማሉ። ያን ነገር የማደናቀፍ ስራ ይሰራሉ። እነዚህ አየር ጋር አጋንንቱ የሚባሉት ሀላይ የቀሩት በመድር ላይ ያሉት ደዌ በሽታ ነው የሚሆኑት። በሽታ የተለያየ በሽታ እስማና ሐረኩኩም ሙስተ ዓለም ከዚህ ከሚጠፋው ዓለም እኔ መርጫችኋለሁ። ዓለም እንዳያሸንፋችሁ ዓለም እንዳያስገድዳችሁ ብሎ ይሄን ተናግሯል። ይሄም አሁን ለምጽ ሲነጻ ድዊ ሲፈወስ በመታቱ ነው የሚሉ ሰዎች አሉ። ይሄ ነገር በሆነ እጽ ነው የሚሉ ሰዎች አሉ። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? ይህ ዶርቃ ሚዲያ ነው። ፕሮግራሙን እየመራው ከእናንተ ጋር ቆይታ ማደርገው ነው ወንድማችሁ አላየ ነኝ። ዛሬ ደግሞ በብዙ ቦታዎች ላይ በጸበል ማጥመቅና በፈውስ አገልግሎት የሚታወቁ ቀሲስ ወልደ ትንሳኤ የሚባሉ አንድ ካህን አባት ይዤላችሁ መጥቻለሁ። ከሳቸው ጋር በሚኖረን ቆይታ እኔ ያየኋቸውን ጥያቄ እያነሳሁ እጠይቃችኋለሁ። የእሳቸውን ምላሽ ደግሞ አብረን የምንሰማ ይሆናል። እስከ መጨረሻው ድረስ ከኛ ጋር ሁኑ። አባቴ ጥሬን አክብረው ስቱዲዮ ድረስ ስለመጡ ከልብ አድርጌ አመሰግናለሁ። ይፍቱኝ ባርኩኝ። እንኳን ደህና መጡ። እስቲ ድምጾትን ከፍ አድርገው ስሞትን ያስተዋውቁና ለአድማጭ ተመልካቾቻችን ወደሚቀጥለው ጥያቄ እንሄዳለን። እኔ እንግዲህ ወልደ ትንሳኤ ይባላለሁኝ። ያው